ናችሁ ቤተሰብ? እንዴት ናችሁ? ያላችሁበት ሰላማችሁ ብዙ ትበል። ዛሬ ደግሞ ሰኞ ነው። እንግዲህ ሰዎች ጾመኛ ነው። ሰኞና ሐሙስ ጾመኛ ብዬም ነው። ይኸው በዚህ መልኩ ዛሬ ይሄን ብቻ ነው የምንሰራ። ሳንዶች ነው እንግዲህ ማለት ነው። እንግዲህ ባዶ ነው፣ ገና ነው። ጣጣብሽ ነው መጣበት። የዳቦ ግን በጣም ነው ወደድኩት። እንደዚህ መጋገር ስስት ደግሞ አያቸው አዲስ ነገር እንግዲህ እዚህ ጋር አረንጓዴ ቃሪያ ነው የሚጨምሩት እንጂ በዚህ መልኩ ወጥቶብኛል ማለት ነው። ይሄ ዞሮ አለቀ። የተረፈ ቅጣ ነው ጋግር ማለት ነው። ይሄ ደግሞ ሳንዶሽ ነው ማለት ነው። ሳንዶሽ እንግዲህ በዚህ መልኩ ነው የሰራሁት እና በጣም ነው የሚያምረው። ነገራችን ላይ በጣም ቆንጆ ነው። ይሄ ትኩስ ነው፣ ሊቀዝቅዝ ነው እንግዲህ ይከድናለሁ ማለት ነው። ቀዝቃዛ ስለማይወዱበት እንደዚህ ክድን አድርጌ ክድናለሁ ማለት ነው።
አያችሁት? በጣም ነው የሚያምረው መልኩ ከለሩ ራሱ ማለት ነው። ሳንዶሽም እንግዲህ እኛ ቤት እንግዲህ ዛሬ ይሄ ብቻ ነው የሚበሉት ማለት ነው። ሾርባ ይጠጣለሁ፣ ይሄ ይበላለሁ። ይሄ ደግሞ እንትን ክብ ክብ ነው ማለት ነው። ቀላል ነው ይሄ አሰራር ማለት ነው። ሁሌ ቢሰራ አይሰለቸኝም፣ አይደብረኝም። በጣም ነው ደስ የሚለው ማለት ነው። እንግዲህ የዩቱብ ቤተሰቦቼ ቪዲዮም ከሰራሁት ቆየዋል። በዚህ ሰሞን እንግዲህ ሰዎቹ ቫኬሽን ምናምን ይለዋል እና ቤት አይቀመጡም። በዛ ምክንያት እኔም ያው በብዛት ምግብ አልሰራም ማለት ነው። በዚህ ሰሞን እንግዲህ ትንሽ እረፍት ሰጥቶብኛል እና ለዛ ነው። እንዴት ናችሁ እናንተ? ያው ናፍቄያለሁ፣ እናንተ ናፍቃችሁና አዳዲስ ነገሮች መስራት እፈልጋለሁ፣ እሞክራለሁ እና ወደፊት ከእናንተ ጋር ማለት ነው። ይምሬ ነው። ውሃ ጠማኝና እጠጣለሁ። ያው ጊዜ ስላላገኘ እንጂ ዛሬ እንግዲህ ከጧት ጀምሮ ሩጫ ነበር። በሩጫ ነው የዋልኩትና ብቻውን ነው። በጣም ከባድ ነው ማለት ነው። በጣም ከባድ ነው። ሙቀቱ አቤት አቤት እንዴት እንዳደረገችው አላውቅም። እኔ ሙቀቱ በጣም ስልችት ታደረገኝ። በቃ ኩሽና ቶሎ አርግቴ ላበላብ ነው መሆኑ እናንተ ይታይባች። ሁሌ ላበላብ ነው ላበላብ ነው ኩሽና ውስጥ። እንግዲህ አሁን ደግሞ በቃ ሁሌ ሁሌ እታጠባለሁ። ምሳ ሲጨርስ እታጠባለሁ፣ ራስ ሲጨርስ እታጠባለሁ፣ ጠዋት እታጠባለሁ። 3ቴ ነው የምታጠበው በቀን። በቃ ላብ በጣም ነው ያስጣላኝ እና ኩሽና ውስጥ ሙከይፍ አለ፣ ግን ንፋስ የለም። ሙከይፉ ኩሽና ውስጥ ያለ በቃ ኩሽና ትንሽ ስለሆነ ይሞቃል፣ ይታፈናል እና ወይ በስማ እንዴት እንደሆንኩበት። እኔ ደግሞ ሙቀት አልችልም፣ መተፈስ አልችልም። ሆዴ ነው የሚያፈነኝ እና እንዴት ችግር እንደሆንኩበት እንዴት እንደ በቃ እና እንደዛ ነው እላችኋለሁ ቤተሰቡ። አሁን እንግዲህ አዛን የቀረበ ስለነበረ አቀራርባለሁ። እንግዲህ ቸው ባይ ወዳችኋለሁ ማለት ነው። ሁላችሁ ወዳችኋለሁ ቤተሰብ። እንግዲህ አረንጓዴ ቃራ ላመጣ ነው የሄድኩበት። እንግዲህ ፍልፍል አደር ይላሉ እነሱ፣ ግን ፍልፍል አደር ከእነሱ ቋንቋ ብስራት አደር ይላሉ። እኛ ቤት እንደዛ ነው የሚባለው። በጣም ነው የሚወዱት እና ለዛ እሱን ውስጥ ላደርገትና ላመጣ ነው። በዚህ መልኩ ይህ እንደዚህ ነው ማደርገበት እንዳይቀስቅስ ብለዋል። እንግዲህ እኛ ቤት መጀመሪያ አይበሉም። መጀመሪያ ሰግዶ ከዛ በኋላ ነው የሚበሉት እንጂ ከመሰገዱ በፊት አይበሉም። ረመዳን እንደዛ ነው። መጀመሪያ አላኩበር ከሆነ ውሃና ተምር ብቻ፣ ከዛ በኋላ ሰግዶ ጨርሶ ነው የሚበሉት። እንደዛ ነው እኛ ቤት። ስለዚህ እንዳይቀስቅስ ክደንና ጣውላ ላደርግ ተብያለሁ። እንደዛ ነው ማለት ነው። ይኸው እንደዚህ እንዳይቀስቅስ ነው ማለት ነው። እዚህ ደግሞ ተመልከቱት፣ ኮቶት እንግዲህ ገና ነው ማጠባ። ኮቶት እንደዚህ ሞልቶብኛል ማለት ነው። እንደዚህ ያለ የኩሽና ፍርፍር ምን እንደሚመስል ብታያችሁ ገና ነው ማጸዳበት እና የሆነ ትንሽዬ ምግብ መስራት ኩሽና ይገባሉ እና በስማን ብቻ ብታዩበት አመቱ ሙሉ ያልተጸዳ ያለወጣ እቃ ምንም የለምና እንደዛ ነው ማደርጉበት። ስለዚህ ሁሌ ጊዜ ራሴ ነው የምሰራ፣ እሱን አልፈልግም ማለት ነው። እቃ አውጥቶ ማለት ነው። ከበት ውስጥ ምንም ነገር እቃ የማይቀር ነው መስለው በቃ ያለን እንዳለን እቃ። ስለዚህ እንደዛ ነው። ይሄ ደግሞ በኋላ ነው በሻይ የምንበላ ብለዋል። ስለዚህ አሁን አልሰራም፣ ይሄንን አላወጣም፣ እንደዚህ ያስቀምጣለሁ። በኋላ ሻይ አፈልቼ የወተት ሻይና እኛ ቤት ሁሌ ነው የሚፈላበት፣ በዛ ነው የሚበሉት። ቻው ባይ፣ ወዳችኋለሁ።